እኔ በህፃንነቴ ወይም ደግሞ በትንሽ እድሜ በሚባል ደረጃ ነበር ስለ ሰልፍ ዴቨሎፕመንት ራስን ስለመለወጥ ያወቅኩትና የማወቅን ፍላጎት ያደረብኝ። ምክንያቱም ደግሞ በህፃንነቴ ቴክኖሎጂካል ዲቫይሶችን አክሰስ የማድረግ እድሉ ነበረኝ ወይም ደግሞ ኦፖርቹኒቲ ነበረኝ ማለት ነው። ፓርቲኩላርሊ ስልክ ነበረኝ ማለት ነው። ስለዚህ ከዛ በኋላ ዩቲዩብ ላይ ስገባ ራስን ለውጥ ምናምን ብሎ ቪዲዮዎች ሪኮመንድ ያደርገኛል ማለት ነው ዩቲዩብ። ከዛ በኋላ እነዛን ቪዲዮዎች አያቸዋለሁ ምናምን። ከዛ በኋላ ህይወት እንዴት እንደሚለወጥ ራስ እንዴት እንደሚለወጥ የተለያዩ ቪዲዮዎች ነው ያለው። በተለይ ደግሞ የስነ ወርቅ ቪዲዮዎችን እንደዚሁም ደግሞ ከትንሽ ጊዜ በፊት በኋላ ደግሞ ሰልፍ ዴቨሎፕመንት ላይ ከቆየሁ በኋላ ደግሞ የዮናስ ነው ቪዲዮዎችን ሙሉ ለሙሉ አይቻቸዋለሁ ማለት ይችላል። ነገር ግን ቤተሰቦች የሚያስቡት ነገር ምን መሰላችሁ ማለት ነው። እነዚህ ነገሮችን ስሰማ ጠዋት እሰማለሁ፣ ማታ ማታ እሰማለሁና እነሱ ሲሰሙ ይሄማ ሰይጣናዊ ነገር ነው፣ ህይወት እኮ ከእግዚአብሔር ውጭ ማንም አይቀይረውም፣ ህይወት ሙሉ ለሙሉ እድላት እንጂ እኮ ካንተ የሚጠበቅ ነገር የለም፣ እግዚአብሔር ያሰበልን ብቻ ነው የምንኖረው፣ እንደዚህ ነገሮችን አትስማማ ይሉኛል። ነገር ግን እኔ በዛ ብዙ መማመን አይደለም። እግዚአብሔር ያስ እድል አለ፣ ነገር ግን በዛው ልክ ደግሞ እኛ መልፋት አለብን። እንደዚህ እንግዲህ ከህፃንነቴ ጀምሮ እነዚህ ነገሮች ላይ ፎከስ ማድረግ አሁን ላለሁበት ማንነቴ በጣም ትልቅ አፌክት አለው ብዬ አስባለሁ። ምክንያቱም ደግሞ በህፃንነቴ እነዚህ ነገሮች እያሰብኩኝ ወይም ደግሞ እየሰማሁኝ ስላደኩኝ ህይወት እንዴት እንደሚለወጥ እንደዚሁም ደግሞ እንዴት ራሴን ቼንጅ ማድረግ እንዳለብኝ እየተመራመርኩኝ ስላደኩኝ አሁን ላይ ሰዎች ደስታ የሚሰጣችሁ ነገር እኔ ደስታ አይሰጠኝም። አሁን ለምሳሌ ውጪ ኳስ መጫወት ደስታ አይለኝም፣ ኳስ ማየት ምንም ደስታ አይሰጠኝም። እንደዚሁም ደግሞ ከጓደኞቼ ጋር ቺል ማድረግ ምንም ደስታ አይለኝም። በቃ ቲቪቱ መዝናናት በቃ እነዚህ ሰዎች ቁማር መጫወት ምናምን እነዚህ ጊዜ ደስታ የሚሰጡ ነገሮችን እኔ አስደስቱኝም። ለምን እንደሆነ አላውቅም። ነገር ግን አንድ ፕሪንሲፕል አለ አይደለ? ራስ ላይ ኢንቨስት ያደረግከው ነገር ነው አሁን ያለበትን ፐርሶናሊቲ የሚሰጥ። አሁን ለምሳሌ ከዛሬ 5 ዓመታት በፊት ወይም ደግሞ ከዛሬ 4-5 ዓመታት በፊት የምታደርገው ነገር ነው አሁን ያለህበትን ማንነትን ቢውልድ የሚያደርግልህ ወይም ደግሞ ዴቨሎፕ የሚያደርግልህ። እኔም ለዚህ ይመስለኛል ከህፃንነቴ ጀምሮ የተለያዩ ነገሮችን እየሰሙኝ ስላደኩኝ ህይወትን ስለመለወጥ ብቻ እያተመራመርኩኝ ስላደኩኝ ይመስለኛል አሁን ያለኝን ፐርሶናሊቲ እንደዚህ አይነት ፐርሶናሊቲ የመጣብኝ ብዬ አስባለሁ። አስታውሳለሁ ያን ህፃን እያለሁ ራሱ ስልኬ ላይ ጌሞችን አውርጄ ወይም ደግሞ ፊልሞችን ለማየት ስሞክር ሪል የሆነ ወይም ደግሞ ከልብ የመነጨ ደስታን አላገኝም። በቃ ዝም ብዬ ያሉ የሚያስቀው ነገር አያስቀኝም፣ የሚያዝናኑ ነገር አያዝናናኝም። ቢኮዝ በቃ ምን ልበላችሁ ሰፈር አደረግበት ነበር፣ ምንም አልዝናናበትም ነበር። ነገር ግን ስለ ሞቲቬሽን ተሰማ ህይወትን ስለመለወጥ ምናምን ተሰማ ከህፃንነት ጀምሮ ደስታ ይሰማኛል። በቃ ሪል የሆነ ደስታ ነው ከልብ ውስጥ የሚመነጨው ማለት ነው። ለምን ይሄ ነገር እንደሆነ አይ ዶንት ኖ። በቃ ጓደኞቼ ምናምን እኮ ጌም ሲጫወቱ ምናምን ደስ ይላቸዋል ምናምን፣ ግን እኔ በህፃንነቴ ራሱ በቃ የነሱ ነገር ስግጥና ነው የሚመስለኝ። አይ ኖ በህፃንነቴ ወጥቼ እንድጮት ምናምን አይፈቀድልኝም። ነገር ግን ወጥቼ አይፈቀድልኝም እንኳን ያኔ የበደልኝ ይመስለኝ ነበር። ግን አሁን ላይ ምን ያህል ወጥቼ ለመጫወቴ እንደጠቀመኝ አሁን ነው አይኖ ያረኩት። ምክንያቱም ደግሞ ብዙ ባድ ሀቢቶችን እንዳለምድ አድርጎኛል። ምክንያቱም ደግሞ በህፃንነቴ ከቤት ስለማለት ያለኝ አማራጭ ሰልፍ ዴቨሎፕመንት ላይ አድምቶ መስራት ነበርና ያ ነገርም አሁን ላለሁበት ፐርሰናሊቲ በትንሹም ቢሆን ጠቅመኛል ብዬ አስባለሁ። አይኖ የትም ደርሼ አይደለም፣ ነገር ግን ትልቅ ቦታ እንደምደርስ 100% አምሹር በቃ ለዛ የተፈጠርኩት። በዚህ ጆርኒ ውስጥ ያለፋችሁ ወይም ደግሞ እያለፋችሁ ያላችሁ ሰዎች ተረዱኛላችሁ ብዬ አስባለሁ። በቃ ጆርኒው ትንሽ አድካሚ ነው። በቃ ማንም ሰዎች አንደርስታንድ ያደርጋችሁ፣ በተለይ ደግሞ ስለነዚህ ነገሮች ብቻ ያወቃችሁ ስመጡ ወሬያችሁ በሙሉ እሱ ይሆናል። እኔም እንደውም አስተውሳለሁ ጓደኞቼ ጋር ሳወራ ምናምን ስለ ህይወት ነው፣ ህይወት እንዴት ይቀየራል ምናምን ከፋሚሊ ጋር ስለዛ ነው የማወራው። ወሬዎቼ ላይ ሁሉ ነገር ስለዚህ ነገር አይጠፋም ማለት ነው። ጓደኞቼ ቤተሰቦቼ ምንድነው ወሬ ከስኬት አያልፍም እንዴ፣ ወሬ ህይወትን ከመለወጥ አያልፍም እንዴ እስከሚሉኝ ድረስ ነበር የማወራው ማለት ነው። ቢኮዝ በቃ ያ ስለዛ ነገር ሳወራ ነበር በጣም ደስ የሚለኝ። እንደዚህ ደግሞ የፈለኩትን የሚያክል ኮንሱም ያደረኩኝ ስለዚህ ነገሮች ብቆይ የማይሰለች ነገር ነው። ቢኮዝ በተለያዩ መጽሐፍቶችንም አንብቤ ያለው እንደዚሁም ደግሞ የተለያዩ ቪዲዮዎችንም ኮንሱም አድርግቻለሁ። ስለዚህ ነገር በተለያዩ ነገሮች ለማካበት እየሞከርኩኝ ነው። አይ ነው ትልቁ ቦታ ላይ አልደረስኩኝም። ነገር ግን በጣም ስለዚህ ነገር መስማት ማወቅ በጣም ደስ ይለኛልና ነገር ግን ትልቁ ችግር የሚረዳችሁ ሰው ላታገኙ ትችላላችሁ በዚህ ፕሮሰስ ላይና ብቸኛ መሆን ኖርማል ይሆንባችኋል ማለት ነው። እኔም እንግዲህ አሁን ላይ ብቸኛ ነኝ፣ ብዙ ጓደኛ የለኝም። ነገር ግን ብቸኝነትን ልትፈሩ አይገባም። በቃ ብቸኝነት በቃ ኖርማል ነገር ነው። እኔ ድሮ ብቸኝነትን በጣም ነበር የምፈራው። እንዴት ነው ከጓደኞች ሳይኖረኝ የምቀመጠው ምናምን፣ እንዴት ነው ብቸኛ መሆን ምናምን የሚለው ነገር በጣም ነበር የምፈራው። ነገር ግን የሚረዳችሁ ሰው ከሌለ፣ አንደርስታንድ የሚያደርጋችሁ ሰው ከሌለ፣ የእናንተን አላማ እየነገራችሁት ሙድ የሚይዝባችሁ፣ የማያምንባችሁ፣ የሚቀናባችሁ ጓደኛ ከሚኖራችሁ ብቸኛ ብትሆኑ በጣም ደስታ አለው ማለት ነው። እኔ ብቸኝነት በጣም የሚያስጠላኝ መሰለኝ ነበር። ነገር ግን እቺን 4 ወሬው በጣም ብቸኛ ሆኛለሁ። I lot of sacrifice, a lot of friends for this journey ብዙ ሰዎችን ሉዝ አድርግቻለሁና ለምን ብቸኛ እንደሆንኩኝ በዚህ ሰሞን ምን ነገሮች እንደተፈጠሩ በዚህ 3 ወራት ላይ ደግሞ ከተመቻችሁ በቀጣይ ቪዲዮ እናሰራላችኋለሁ ማለት ነው። እና ብቸኝነትን በደንብ መፍራት የለባችሁ። ብቸኝነት እንደውም ደስ ይላል ከራሳችሁና ከእግዚአብሔር ጋር ሆናችሁ በቃ በዛ ጆርኒ ስትኖሩ በጣም ደስታ አለው። ከምር ነው የምላችሁ። በቃ የግድ ሰዎች ደስተኛ ለመሆን የግድ ሰዎች መከባበያ ያስፈልጋችሁም። በቃ ከራሳችሁ ጋር ሆናችሁ ከእግዚአብሔራችሁ ጋር ሆናችሁ ከፋሚሊያችሁ ጋር ሆናችሁ እርግጥ አድርጋችሁ ማኖር በጣም ደስታ አለው።
እንግዲህ በመጨረሻም ሊነግራችሁ የምፈልገው ነገር አላማ ካላችሁ ነገ ህይወታችሁ መለወጥ የምትፈልጉ ከሆነ አላስተኛ የሚላችሁን ህልማችሁን ወደ እውነታ መቀየር የምትፈልጉ ከሆነ ብቸኝነትን ኖርማል ልታደርጉት ይገባል። እንደዚሁም ደግሞ ደስታ ማጣት ኖርማል ልታደርጉት ይገባል። ምክንያቱም ደግሞ ስኬትን የምትፈልጉ ከሆነ ከማህበረሰባችሁ፣ ከቤተሰቦቻችሁ፣ ከምታውቋቸው ሰዎች የተሻለ ህይወት እንዲኖራችሁ ከፈለጋችሁ የተሻለ ነገሮችን ማጣት አለባችሁ፣ ወይም የተለያዩ ብዙ ነገሮችን ሳክሪፋይስ ማድረግ አለባችሁ ለስኬታችሁ ስትሉ፣ ወይም ደግሞ ብዙ ነገሮችን ማጣት አለባችሁ ማለት ነው። ከዛ ፕሮሰስ በኋላ ነው ስኬት ያለው እና ብዙ ሰዎች ማጣትን እየፈሩ ነው በቃ ስኬታማ ሳይሆን የሚቀሩት። ጊዜ ደስታቸውን ማጣት አይፈልጉም፣ ጓደኞቻቸውን ማጣት አይፈልጉም። ነገር ካለ ስኬታማ ይሆናሉ። በቃ እናንተ ከነሱ መለየት ከፈለጋችሁ ለማጣት ዝግጁ ነው ያለባችሁ። ከማግኘት በላይ ማጣትን መውደድ አለባችሁ። ያኔ በቀላሉ ግሮዛችሁ ወይም ደግሞ እድገታችሁ ይፈጠርላችኋል ማለት ነው። ስለዚህ በዚህ መልክ ተጠቀሙት ማለት ነው። ነገም እንግዲህ በአዲስ ቪዲዮ እንገናኛለን። ገና ብዙ ነገሮችን እናወራለን። ስለዚህ ቻናሉን ሰብስክራይብ፣ ቪዲዮ ላይክ ማድረጋችሁ እንድረሳ ማለት ነው። ወዳችኋለሁ። ሰላም ቆዩልኝ። ይመቻችሁ።